ጤና ይስጥልኝ። በዛሬው ቪዲዮያችን የምንወያያቸው ነጥቦች ሁለት ናቸው። አንደኛው የትግራይ ህወሓት ለሩዋንዳው መንግስት ያደረሰው ጥሪ ነው እና ምስጋና ነው። ሁለተኛው ነጥብ ደግሞ ሻዕቢያዎች ከወያኔ ጋራ በመቀሌ በድብቅ እየተወያዩ ነው ያሉት። ምናልባት የጊዜያዊ አስተዳደሩ ስልጣን ማብቃቱን ተከትሎ ስልጣን በኃይል ለመያዝ ያሰቡ ይመስላል። በዚህም ምክክር ውስጥ እነ ምግበይ ከሻዕቢያ ጀነራሎች ጋራ በድብቅ መቀሌ ውስጥ በመወያየት ላይ ይገኛሉ። እንግዲህ ስልጣኑን የፌዴራል መንግስት ጋራ ለመነጋገር የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ወደ አዲስ አበባ መምጣቱ ይታወቃል። ይህ የስልጣን ማብቂያው የደረሰው ጀነራል ታደሰ ወረደ በአሁኑ ጊዜ ከቲፒኤልኤፍ ከፍተኛ የሆነ ጫና እየደረሰበት ይገኛል። ይህ ብቻ አይደለም። ከቲፒኤልኤፍ ሲደርስበት በነበረው ጫና ምክንያት ከፌዴራል መንግስት ወስዷቸው ሄዱ የስራ ተግባሮችን አንዳቸውንም መፈጸም አልቻለም። በጣም ደካማው የትግራይ ጊዜያዊ አስተዳደር መሪ ሆኖ ነው የታየው። ይሄንን ነው ሊያረጋግጥ የቻለው። ስለዚህ አሁን ቲፒኤልኤፎች ይሄንን ቦታ በኃይል ፌዴራል መንግስት ፍቃድ ውጪ ለመቆጣጠርና የፕሪቶሪያውን ስምምነት ለአንዴና ለመጨረሻ ጊዜ ቀዳደው ለመጣል ያሰቡ ይመስላል። ለዚህም ነው የሁለቱ በተለይም የትግራይ ህዝብ ጠላት የሆኑት ሻዕቢያና ወያኔ በድብቅ እየመከሩ ያሉት። ምክንያቱም የትግራይ ህዝብ ከዚህ በኋላ ጦርነት በትግራይ እንዲካሄድ አይፈልግም። ስለዚህ ከፌዴራል መንግስቱ ጋራ በሰላም የፖለቲካዊ ግንኙነት በፖለቲካ ንግግርና ድርድር ብቻ ትግራይ እንድትመራ ይፈልጋል። ከዚህ በኋላ ለቅሶና እልቂት በትግራይ ክልል እንዲከሰት አይፈልግም። ይሄ የማይመቻቸው በነ ደብረጽዮን የሚመራው ቡድን አሁንም የውጭ ኃይሎችን ወደ ትግራይ ፖለቲካ የመሳቡን ሂደት ቀጥሎበታል። አንደኛው ከሻዕቢያዎች ጋር የሚያደርገው ግንኙነት የውጭ ጣልቃ ገብነትን የሚከለክለውን የፕሪቶሪያን ስምምነት በተደጋጋሚ ጊዜ ሲጥስ ቆይቷል። ይህ ብቻ አይደለም። ሁለተኛው በኋላ ላይ የምመጣበት አቶ ደብረጽዮን ለሩዋንዳው መንግስት ያግዙን የሚመስል ደብዳቤ ጽፏል። ደብዳቤው እንዲህ ይነበባል። የትግራይ ህዝብ ነጻነት ግንባር ቢሮ አፕሪል 7 2026 የተጻፈ ነው። የደብዳቤውንም ቁጥር አነብላችኋለሁ። 9759 ህዝባር ቲፒኤልኤፍ ህዝባር ሲሲ ህዝባር 1 ህዝባር 426 በሆነ ቁጥር ለክቡር ፖል ካጋሜ የሩዋንዳው ሪፐብሊክ ፕሬዝዳንት ኪጋሊ ብሎ ነው ያወጡት። ክቡርነቶ በ1994 በሩዋንዳ ሁቲዎችና ቱትሲዎች የተፈጸመውን የዘር ጥፋት ለመዘከርና የሚደረገውን የዓለም አቀፍ የማስታወሻ ቀን አጋጣሚ ላይ በትግራይ ህዝብ ነጻነት ግንባር ወይም ቲፒኤልኤፍ ስም ለሩዋንዳው ህዝብና መንግስት ከፍተኛ ሐዘንና ጥልቅ የሆነ አንድነትን እንገልጻለን ብለዋል። ሩዋንዳ በ1994 የዘር ጥፋት ሰለባዎችን በምታስታውስበት ወቅት ከ1 ሚሊዮን በላይ የጠፉትን ህይወቶች እናከብራለን እና የተረፉትን የማቋቋም
ኃይልና ክብር እናከብራለን። ይህ ክቡር ቀን የጥላቻ የመከፋፈልና የዓለም አቀፍ ማህበረሰብ የመከላከል እንኳን አለመቻሉ የሚያመጣውን አስከፊ ውጤት የሚያሳይ ነው ይላል። እንዲሁም ሩዋንዳ በእርስ በርስ ጦርነት የከፈለችው ዋጋ ከፍ